ተመልካቾቻችን አሁን የምንገኘው ባድመ የጦር ግንባር አካባቢ ነው። በተለይም ይህ ቦታ ጎበሽንኩርት ትባላለች። ቦታው የኢትዮጵያ የመጨረሻው የምሽግ ቦታ ነው። ጠላት ከዚህ ምናልባትም 250 ሜትር በማይበልጥ ርቀት ላይ ይገኛል። ከባድመ እስከ ተከዜ ያለውን የዳር ድንበር አካባቢ ባሩድ ማዕከላዊ እዝ የመከላከያ ሰራዊት አባላት በጥንቃቄ ሳይንሳዊ በሆነ መንገድ ይከታተሉታል። ያው ለሁለት ሰዓት ቆያለሁ እዚህ ቦታ። በሁለት ሰዓት ቆይታ የምከታተላቸው የጥላት እንቅስቃሴዎችን ነው። ቢያንስ ይመጣበታል ተብሎ የሚታቀድ ቦታዎችን እከታተላለሁ። ሁለተኛ ደግሞ ፊት ለፊት ቅርብ ነው ያለው እሱም እንደምታዩት ግን የሱን እንቅስቃሴ ጭምር ነው። ከጠላት ጋር ፊት ለፊት ሲተያይ የቆየውን ግንባር ለመተካትም ሰዓቱን ጠብቆ ተተኪ ጋንታ ይንቀሳቀሳል። በተለያየ እርከን ደግሞ ሁሉም የጦር ደጀን በቦታው በተሟላ አቅም ላይ ይገኛል። በወታደራዊ ሳይንስ አገላለጽ ሀገር የሚጠበቀው አስቀድሞ በተፈጠረ አቅም ነው ይባላል። ከዚህ አቅም መካከል አንዱ የሆነው የሀገር ፍቅር ስሜት ታዲያ በሰራዊቱ ዘንድ መሰረት ያለው መሆኑን ነው ሁሉም የሚያነሱት። ለሀገራችን እዚች ድንበር ላይ ቁጭ የምንለው ማለት ነው። ሁለተኛ ስናደርግ ደግሞ የሀገር ማለት ፍቅር ነው። አንድ እናት ናት። እናታችን ሀገራችን ለማስከበር ምን መጠበቅ ደግሞ ያው ግንባራችን ላይ ማለት ነው። ሀገሬ መቼም ቢሆን እንደማይረሳት እንደምጠብቃት ለሀገርም ቃል እንገባላታለን። ወደ መከላከያ ሰራዊት ከተቀላቀልኩ ጀምሮ ለሀገሬ በጣም ጥልቅ ስሜት ነው የሚሰማኝ። እዛ ጋር በስብል በነበርኩበት ሰዓት ግን ከብዙ ሰዎች ጋር አልተዋወቅኩም። እዚህ በምንመጣበት ሰዓት ግን ያው ብሔረሰቦች እዚህ ጋር አለ እንደ አባትና እንደ እናት እንደ ወንድምና እህት ተከባብረው ነው የሚኖሩ። በዚህ ምክንያት በቃ የሀገር ፍቅርም በቃ በጣም እየሰፋ ነው የሚሄደው ማለት ነው። ማንኛው ሰው ለሀገሩና ለህዝቡ በአንድነት ቆሞ በዚህ ቻላ ደግሞ ሁላችንም እጅ ለእጅ ተያይዘ በቃ ለዚህ ሰላማችን ለሀገራችን ብለን በቃ ሁሉም አቆም አለብን ማለት ነው። ቃላትም ያጥረኛል። ኢትዮጵያ ለሁሉ ነገር ነው። ለዚህ ስል ነው ከማንኛውም ነገር ጠብቂያት የህዳሴን ጉዞ በማሳካት ሰላሟ እንደተጠበቀው ነው። ማንኛውም ሀብታም ሀገሮችና ያደጉ ሀገሮች ተርታ እንድትሰለፍ የበኩሌን ድርሻ ለመወጣት የሀገሬን ፍቅርና የሀገሬን ክብር የሚገልጸው በዚህ ነው። አቅሜ የፈቀደውን ነገር የቻልኩትን አሟጥጬ ማድረግ ያለብኝን ነገር ለሀገሬ ማድረግ ነው። ይህ በሀገር ፍቅርና በወታደራዊ ሳይንስ የተሟላው የሀገር መከላከያ ሰራዊት ሀገሪቱን ከየትኛውም ጥቃት የመጠበቅ አቅም ላይ መድረሱን አባላቱ ይገልጻሉ። መጪው አዲስ ዓመትም ለመላው የኢትዮጵያ ሕዝብ የሰላምና የብልጽግና ዘመን እንዲሆን የሰራዊት አባላቱ ተመኝተዋል። ለመላው ለኢትዮጵያ ሕዝብና ዳር ድንበር ጠባቂዎችን እንኳን አደረሳችሁ ነው የምለው። ለመላው የኢትዮጵያ ሕዝብ እንኳን ለ2010 በሰላም አደረሳችሁ ላለሁ መላው የመከላከያ ሰራዊትና መላው የኢትዮጵያ ሕዝብ በሙሉ እንኳን ለአዲሱ ዓመት በሰላም በጤና